የሰፊው የኤርትራ ሕዝብ ድምጽ ነው። ይህ ዘወትር ከሰኞ እስከ እሁድ ጠዋት ከ1 ሰዓት እስከ 1 ሰዓት ከ30 ማታ ደግሞ ከ1 ሰዓት ከ30 እስከ 2 ሰዓት በ837 ኪሎ ሄርዝ መካከለኛ ሞገድ በ7175 ኪሎ ሄርዝ አጭር ሞገድ ከአስመራ ከተማ የሚሰራጨው የሰፊው የኤርትራ ሕዝብ ድምጽ የአማርኛው ቋንቋ አገልግሎት ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። በዛሬ የዕለተ ማክሰኞ ስርጭታችን በኢትዮጵያ የአገር ውስጥ ደህንነት መስሪያ ቤት ውስጥ የአማራ ክልል የደህንነት ቢሮ ኃላፊነትን ጨምሮ በተለያዩ እርከኖች ከ20 ዓመት በላይ በኃላፊነት ካገለገሉት ከአቶ አያሌው መንገሻ ጋር በወቅታዊ የሀገሪቱ ሁኔታ ላይ በማተኮር የተደረገ ቃለ መጠይቅ ክፍል 3 እናስደምጣለን። በቅድሚያ የሚቀርበው ግን ዜና ነው። በድጋሚ ሰላም ጤና ይስጥልን እንደምናደራችሁ የተከበራችሁ አድማጮቻችን። አሁን ከጠዋቱ 1 ሰዓት ሆኗል። ዜና ነው። በትግራይ ክልል በአዲግራት ዩኒቨርሲቲ በተቀሰቀሰ ዘርን መሰረት ያደረገ ግጭት በጥቂቱ 3 የአማራና የኦሮሞ ተወላጅ ተማሪዎች መገደላቸውን መረጃዎች በመግለጽ ላይ ናቸው። በዛሀበሻ ድረገጽ እንደዘገበው በዚሁ የትግራይ ተወላጆች ተማሪዎች ትንኮሳ በተጀመረው ዘርን መሰረት ያደረገ ግጭት ከሞቱት ሌላ ከ100 በላይ የአማራና የኦሮሞ ተወላጅ ተማሪዎች ከፍተኛ ስጋት ላይ መሆናቸው ታውቋል። ከሞቱት ውስጥ የአንዱ ማንነት የተለየ ሲሆን ሀብታሙ ያለው የተባለውና በትግራይ ተወላጅ ተማሪዎች እስከ ህልፈተ ህይወት ያደረሰ ከፍተኛ ድብደባ የተፈጸመበት የጎጃም አማራ መሆኑ ታውቋል። መርዶ ለቤተሰብ ባለመነገሩ የሌሎቹ ሟቾች ማንነት እንዳልታወቀ መረጃዎቹ አክለው አስረድተዋል። የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ኃላፊ አቶ ዮሐንስ ከበደ ለጀርመን ሬዲዮ በሰጡት መረጃ ግጭቱ በዩኒቨርሲቲው የብሔር ብሔረሰቦች ቀን እየተከበረ በነበረበት ጊዜ መቀስቀሱን አስታውቀዋል። አያይዞም አቶ ዮሐንስ ግጭቱን ተከትሎ በከፍተኛ ስጋት ላይ የሚገኙት ከ100 በላይ የአማራና የኦሮሞ ተወላጅ ተማሪዎች ለደህንነታቸው ሲባል ከዩኒቨርሲቲው ለመውጣት እንዲፈቀድላቸው ለዩኒቨርሲቲው አስተዳደር ጥያቄ ማቅረባቸውን ገልጸዋል። ካለፉት 3 ቀናት ጀምሮ በዩኒቨርሲቲው ከፍተኛ ውጥረት ሰፍኖ የሰነበተ ቢሆንም የመንግስት መገናኛ ብዙሃን ስለዚሁ ጉዳይ ትንፍሽ ሳይሉ መቆየታቸውን ኢሳት ዘግቧል። ባለፈው ሳምንት የመቀሌ የእግር ኳስ ቡድን ከወልዲያ የእግር ኳስ ቡድን ጋር ለመግጠም ወልዲያ ከተማ በገባ ጊዜ በተቀሰቀሰ ዘርን መሰረት ያደረገ ግጭት አንድ የትግራይ ተወላጅ መገደሉ ይታወሳል። በርካታ የሀገሪቱ ደቡባዊ ምስራቅና ደቡባዊ ምዕራብ ዩኒቨርሲቲዎች ግጭቶችን ለመሸሽ ከዩኒቨርሲቲዎቹ ወጥተው የተበተኑ ተማሪዎችን ለመመለስ ጥረት እያደረጉ መሆናቸውን ታውቋል። በሀገሪቱ ዩኒቨርሲቲዎች በተደጋጋሚ እየተከሰቱ ያሉ ዘርን መሰረት ያደረጉ ግጭቶች በሀገሪቱ ያለውን ያለመረጋጋት የሚያሳዩ አገሪቱን ወደ አደገኛ ሁኔታ እንዳያመሯት ከፍተኛ ስጋት ያሳደሩ መሆናቸውን ጉዳዩን በቅርበት የሚከታተሉ ወገኖች አስተያየታቸውን ሰጥተዋል። በኢትዮጵያ ውስጥ ህሙማን የሚፈልጉትን መድኃኒት ባለማግኘታቸው ችግር ላይ መውደቃቸው ተገለጸ። በኢትዮጵያ በውጭ ምንዛሬ እጥረት ህሙማን የሚፈልጉትን መድኃኒት ባለማግኘታቸው ችግር ላይ እየወደቁ መሆኑን ቢቢሲ ዘግቧል። መድኃኒት አስመጪዎች የውጭ ምንዛሬ ማግኘት ባለመቻላቸው በተለይ የልብና የስኳር ህሙማን የሚፈልጉትን መድኃኒት ለማግኘት ተቸግረዋል። የቢቢሲ የዜና አውታር በአዲስ አበባ ተዘዋውሮ ያነጋገሯቸውን ህሙማን የሚፈልጉትን መድኃኒት ማግኘት ባለመቻላቸው ችግር ላይ እየወደቁ መሆኑን ጠቁመዋል። በተለይ የስኳርና የልብ ህሙማን ዕለት ዕለት መድኃኒት የሚፈልጉ ቢሆንም በየመድኃኒት ቤቶች ዞሮ ማግኘት አልቻሉም። ለቢቢሲ አስተያየቱን የሰጠው ግሩም ፈለቀ የተባለ የስኳር ህመምተኛ ካለፉት 3 ወራት ወዲህ በአዲስ አበባና በክልል ከተሞች የኢንሱሊን እጥረት እንዳጋጠመው ነው የገለጸው። መድኃኒቱ ቢገኝ እንኳ በውድ ዋጋ የሚሸጥበት ሁኔታ ተፈጥሯል ሲል ምሬቱን ይገልጻል። በተለይ በግል መድኃኒት ቤቶች የስኳር ህመም መድኃኒት ማግኘት አዳጋች እየሆነ መምጣቱን ተጠቃሚዎች ገልጸዋል። ስማቸው እንዲጠቀስ ያልፈለጉ የአንድ ግዙፍ የመድኃኒት አስመጪ ኩባንያ ምክትል ዳይሬክተር እንዳሉትም በአጠቃላይ በመድኃኒት ላይ ያለው እጥረት ዋነኛ ችግር የውጭ ምንዛሪ ነው። ከዚህ በፊት ጊዜ የማይሰጡ እንደ ኢንሱሊን አይነት መድኃኒቶችን ለማስገባት ብሔራዊ ባንክ የውጭ ምንዛሬ ይፈቅድ የነበረ ቢሆንም አሁን ግን ከልክሏል ብለዋል።
አንዳንድ መገናኛ ብዙሃን እንደዘገቡት በኢትዮጵያ ያለው አገዛዝ ከፍተኛ የውጭ ምንዛሬ እጥረት እንዳጋጠመው በሰፊው እየዘገቡ ነው። ይህ ሰፊው የኤርትራ ሕዝብ ድምጽ የአማርኛ ቋንቋ አገልግሎት ከአስመራ ከተማ ነው። ዜናው በዚህ ያበቃል። የተከበራችሁ አድማጮቻችን በቅርቡ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ አባገዳዎችና ሌሎች ተወካዮችን ጨምሮ ከ250 በላይ ሰዎች ወደ አማራ ክልል ተጉዘው በባህር ዳር መሰንበታቸው ይታወቃል። የአማራ ክልል የደህንነት ቢሮ ኃላፊነትን ጨምሮ በተለያዩ እርከኖች ከ20 ዓመታት በላይ በኃላፊነት ያገለገሉት አቶ አያሌው መንገሻ የዚህን ጉዞ ዓላማና አንደምታ እንደዚሁም ከዚሁ ጋር ተያያዥነት ባላቸው ወቅታዊ የሀገሪቱ ሁኔታ ዙሪያ ከመገናኛ ብዙሃን ጋር ሰፋ ያለ ቃለ መጠይቅ አካሂደው ነበር። የዚህን ቃለ መጠይቅ ሁለት ክፍሎች ባለፈው ቅዳሜና ትላንት ሰኞ ማቅረባችን ይታወሳል። በትላንቱ ቃለ መጠይቅ አቶ አያሌው መንገሻ ወያኔ ብሔሮችን በተለይም አማራና ኦሮሞን እንደዚሁም አማራንና ትግሬን እርስ በርስ ለማጋጨት የሚሸርባቸውን ሴራዎችና ይቃወመናል ብለው የሚጠረጥሩትን ሰው እንዴት በተቀነባበረ ተንኮል እንደሚያስገድሉት ያጠቃለለ ሰፋ ያለ መረጃ ሰጥተው ነበር። ለማስታወስ ያህል ህወሓት ህጋዊ መንግስት ቤት ነው አይደለም፣ ህገወጥ ሽፍታ ነው። ከሽፍታም ሽፍታ የመረረው የከፋው ሽፍታ ሊኖር ይችላል። ግን ለዘረፋ የወጣ በጣም አደገኛና መጥፎ የሆነ ብልሹ ሽፍታ ማለት ነው ህወሓት። እኔ በርካታ የደህንነቱ ሰራተኞች የኦህዴድና ብአዴን አካባቢ የነበሩ ናሽናሊስት የሆነ አስተሳሰብ በቃ ብሔርተኛ የሆነ ለብሔራቸው ተቆርቋሪ የሆኑ ግለሰቦች ከሌሎችም አካባቢ በመድኃኒት የተገደሉትን አስታውሳለሁ። የህወሓት ሰራተኞች ወይም ቅጥረኞች በመድኃኒት ወይም ምሳሌ አማራ መስሎ እዛው ባህር ዳር ውስጥ ተቀምጠው የኦሮሞን ህዝብ ታሪክና ማንነት የሚያንቋሽሽ ስድብ ቢሳደብ ወይም ተሳክቶላቸው ደግሞ ሌሎች ያልተጠበቁ የተናጠል ወይም የጋራ ጥቃት ያደርሱባቸው ተበደልኩ የሚለው የአማራ ህዝብ የተጨፈጨፈው የአማራ ህዝብ ፈጸመብን፣ ስለዚህ በቀላ ይዘው ነው የሚመለሱ ብለው ነበር። የቃለ መጠይቁ ክፍል 3 ቀጥሎ ይቀርባል። መልካም ቆይታ። አቶ አያሌው እንግዲህ ቀደም ሲል በተለይ በአደባባይ የተናገሩት ነው የአማራና የኦሮሞ ህዝብን እሳትና ጭድ ናቸው፣ እነዚህ ከተገናኙ ህክመቱ የኛ ነው ብሎ አቶ ጌታቸው ረዳ የአገዛዙ የቀድሞ ኮሚኒኬሽን ሚኒስትር በአደባባይ እስከ መናገር ደረጃ ደርሷል። እንዲህ እንደው ከዚህ ቀደም እንግዲህ በመከላከያ ሰራዊት ውስጥ በደህንነት ውስጥ በፖሊስም በተለያየ መንገዶች የሁለቱ ብሔር አባላት እንዳይገናኙ ለማድረግ የሚያደርጓቸው ሙከራዎች አሉ። እንግዲህ ሌላው ቀርቶ የፓርላማ አባላት እንኳን አንድ የኢህአዴግ ድርጅት አባል ሆነው እርስ በርስ እንዳይገናኙና የየራሳቸው የጎበዝ አለቃ እነሱ ጠርናፊ ይሉታል ያላቸውበት ሁኔታ አለና እንደው ከዚህ አኳያ ደህንነት ውስጥ የነበሩት ሁኔታዎች ምን ይመስላሉ? እርስ በርስ እንድትገናኙ እንድታወሩ ቡድን እንድትመሰርቱ ይፈቀዳል? አይፈቀድም። ሆነስ የተለያዩ ብሔሮች ተመሳሳይ የሆነ ብሔራዊ ማንነት ያለው ለምሳሌ አማራው ከአማራ ጋር፣ ኦሮሞ ከኦሮሞ ጋር ከተቀራረበ ከፍተኛ ጥናት ነው የሚደረግበት። እናም ትገመገማለህ፣ ቡድን እየመሰረተ ነው ትባላለህ። በሌላ በኩል እርስ በርስ እንድትጠራጠር ስለሚደረግ ማንም ስለማያምነው የልብህን ለመናገር ያስቸግርሃል። የልብህን ለመነጋገር የምትችለው መስፈርታችን ምንድን ነው? ሙሉ በሙሉ ከደህንነት ተቋሙ አመራር ጋር ተቃርነዋል ወይም ደግሞ ወሬ አያደርስም፣ አለበለዚያ በግምገማም ላይ ደግሞ አያጋልጠኝም፣ ይሄ በራሱ የተማመነ ነው፣ ተስፋ ቆርጧል፣ በቃ ትቷቸዋል፣ አውቋቸዋል ህወሓቶችን ብለህ ስትገምት ከዚያ ሰው ጋር ትወያያለህ። ከዚያ ሰው ጋር ስትወያይም የተወሰነ ፍንጭ እየሰጠ ነው መጀመሪያ ለውይይቱ ዝግጁ መሆኑን አሳልፎ እንደማይሰጥ ምልክቶች ስታይበት በዚያ ምልክት አማካይነት እንትን ትላለህ። ምልክቶቹን እንዴት ናቸው? ትምህርቶች ይሰጡሃል። ለምሳሌ የምትጠራጠረውን ሰው ከኤርፖርት ፍተሻም ሊሆን ይችላል፣ ወይም በተለይ የምትጠራጠረውን ሰው እንዴት ነው ትኩር ብለህ እያየኸው አንተን የሚያይህ በምን መንገዱ ነው? የሚሰጥህ መልስስ እንዴት ነው? ስሜታዊ ነው? ተረጋግጦ ነው? እና ሁሉንም ነገር እዛ ላይ አለልህ ተቀምጧል። 1 2 3 4 ተብሎ ከፈረንጆች ተኮርጆ የመጣ ሀሳብና ያንን እውን ታደርጋለህ በራስህ በጓደኛ ላይ እርስ በርስ ራሱ ታረጋግጣለህ። ያንን ታረጋግጥ ልትወያይ ትችላለህ። ለምሳሌ እኔ ያጋጠመኝን በተጨባጭ ልንገርህ። እኔ የምስራቅ ኦሮሚያ ደህንነት ኃላፊ ብለው መድበው ነበረ። ኦሮምኛ ቋንቋም አልችልም፣ ግን በአዲስ አበባ ዙሪያ አድርገው መቆጣጠርና ማየት ስለተፈለገ ናዝሬት የኦሮሚያ ቢሮ የነበረው ምክንያቱም የኦሮሚያ ክልል ዋና ከተማ ናዝሬት እንድትሆን
ተብሎ ስለነበረ አብዛኛው የቢሮዎችም ወደዛ ወደ ናዝሬት ሂደው ስለነበረ የመጀመሪያ የምስራቅ ሸዋ እና የአዳማ ዚዮ ዞን ደህንነት ጽሕፈት ቤት ነበረች። በኋላ የምስራቅ ኦሮሚያ ተባለች እና እዛ ተላኩኝ። ስላክ የአርሲ ኃላፊ ደረጀ ኩማ የሚባል አሁን ኢሚግሬሽን ውስጥ አስተዳደርና ፋይናንስ ተብሎ ተመድቧል። በከፋ ችግር ላይ ነው ያለው። ያው ኑሮ እንዳቆሳቆሉ እሰማለሁኝ። አሁንም ይሄ ሰው የወለጋ ልጅ ነው፣ የሆሮ ጉድሩ ልጅ ነው እና የኔን ባህሪ ከመጀመሪያ ጀምሮ ያውቀኛል። ብዙም ከሌሎች ጋር እንደማልወያይ በቃ የእሱን የሚነግረኝን የራሱን በራሱ ነው የሚይዝለት እና ምን አለኝ፣ ይሄ ነፍጠኛ አለቃ ወልደ ስላሴ የሚባለው ቅድም የገለጽኩልህ ዋና መምሪያ ኃላፊ ነው። ይሄ ነፍጠኛ የሆነ አማራ አለቃ ለኦሮሞ ሕዝብ ምን አይነት አስተሳሰብ ነው ያለው? ለመሆኑ ለአንተም ጥሩ ሀሳብ ያለው አይመስለኝም አለኝ አለ። እንግዲህ እኔን ሲያጣላኝ ነው ከኦፊሰሩ ጋር። ልጅ ከኔ ስር ነው ያለው፣ ያሰላ የአርሲ ዞን ኃላፊ ነው። እኔን ከዛ በፊት ወልደ ስላሴ ደግሞ አንተ ግን ክትትል አታደርግበትም፣ በስራው ጎበዝ ነው የምትል ብሎኛል። እንደዛ አለ አልኩት። አዎ በቃ እኔ እሱ ያለውን ልላ አልችልም፣ ባህሪ አይደለም። ግን በቃ እንኳን ባወቀው ቆሻሻ ሰው ነው እሱ። ዞሮ ዞሮ ስራህን ስራ፣ ስበድልህ በተግባር ነው የምታየው። በተረፈ ግን እስካሁን ድረስ በሚስጥር አንተ ልበድልህም አልፈልግም። ለዚህ መንግስት ብዬ ግን በግልጽ ደግሞ ያየኸው ነገር የለም አንተ ልጠቅሞ ከማሰብ በስተቀር ምናምን ብዬ አለፉ። ንገረኝ፣ እኔ በምንም አይነት በህይወቴ ልደብቀው የሚችል መሰረታዊ ሚስጥር ነው እና ንገረኝ አለኝ። አይ እኔንም እንዲህ ብሎኛል አለ። አንተ ግን የስራ ሰው ነው የምትለኝ፣ ስራ የማይወድም እንደገና ደግሞ አመለካከቱም ቢሆን ተረያደግ ነው ብሎ ነግሮኛል አልኩት። በቃ ደግሞ የምጠረጥረው ነው የነገረ ትክክል ነው። ስለዚህ እንዲህ እያሉ እየከፋፈሉ ስለሆነ እርስ በርሳችን ከመረዳዳት ባለፈ ለእነዚህ ሰዎች ቀዳዳ መስጠት የለብንም ተባብለን ነው የተለያየ ነው። በራሴ የተፈጸመውን ይሄንን ነው የምነግርህ። በሌላ በኩል አንዱ አንዱን ለማገዝ ሲል ቡድነኝነት ይፈጠራል። በቃ ኮንፊደንስ የሚያጣ ሰራተኛ አንዱ አንዱን ኢንፎርሜሽን እንዲደግፈው ሊሆን ይችላል፣ ወይም በተለየ በአስተሳሰብ እንዲደግፈው ይሄ ነገር ሁልጊዜ ይፈጠራል። አንድ ወቅት አስታውሳለሁኝ ኦሮሚያ ክልል የተለያዩ ወጣቶች ቡድን መስርታቸዋል ተብለው የተገመገሙበት አጋጣሚ ነበረ እና ሲገመገሙ በአጠቃላይ ያወሯቸው የነበሩትን ነገሮች አንዱ ሙሉ በሙሉ ስለደነገጠ ብቻ አወራ። ከዛ እርስ በርሳቸው የነበራቸውን ገመና በሙሉ ሲያወጡ አብዛኛውን ማለት ይቻላል አባረሯቸው። አንደኛውን ዋነኛ የተባለውን በጣም ተገኛ ነው የሚሉትን ጊዜ ፈልገው እስር ቤት ያስገቡበት አጋጣሚ እንደነበረ አስታውሳለሁ። በሌላ በኩል አንተ ሌላ ብሔር ሆነ ከትግሬ ሰራተኞች ጋር እንድትቀርብ ነው የሚፈለገው። ምክንያቱም እያንዳንዷን ንግግርን በጥሞና እንዲከታተልህ እና ሳትደብቅ ማንነትህ እንዲታወቅ ማለት ነው። ከዚህ አንጻር ከትግሬኛ ተናጋሪው የደህንነት ሰራተኛ ጋር የማይቀርብ በአብዛኛው የብሔሩን ተወላጆች የሚፈልግ የመረጃ መኮንን ካለ እሱ ክትትል ይበዛበታል። ምሳሌ የሚያስነግዱ አሉ። ትግሬዎቹን እንደ ጥላ ከለላ ተጠቅመው የነገዱ ትርፉን የሚያቀርቡ አሉ። ለምሳሌ ቸርነት የሚባል ከባህር ዳር የተመለመለ አንድ ዝም ብሎ ዱርዬ ሆነው መንገድ ላይ ነው እና ክንፍ ያገኙት እና ገብርኤል ቸርነት የሚባሉ ሁለት ዱርዬዎች ናቸው እና እነዚህ ልጆች ሰክረው ከጠላ ቤት አገኟቸው፣ በዛ ወሰዷቸው። እነዚህ ልጆች ያን ጊዜ 83 ላይ ባህር ዳር ሲገቡ እስቲ አሳዩን የኢሰፓን ቤት፣ የእንዲህ ቤት፣ የባለስልጣን ቤት ሲሏቸው በሙሉ ቤቱን እያሳዩ አስፈጁ። በርካታ ሰው አሳሰሩ፣ ብዙ ነገር አስደረጉ። ስለዚህ እነዚህ ልጆች በቃ የሚደብቁት ነገር ስለሌለ እነዚህ ለደህንነቱ ስራ ይጠቅሙናል ብለው እንደውም ወደ ደህንነት ወዴት ይሻላቸዋል፣ መከላከያ ይሻላቸዋል፣ ደህንነት ብለው ነው አማርጠው ነው ያመጧቸው። መጨረሻ ላይ ይህንን ተግባር ሲፈጽሙ ነው የቆዩት። ይገርምሃል፣ ይህ ቸርነት የምልህ ሀረር እንዲመደብ ተደረገ። ከትግሮቹ ጋር ካለው ቀረቤታ ጋር ከሀረር ጎዴ፣ ከሀረር ጅጅጋ ያስነግዳል። ባለቤቱን ከሀረር ያገባት ያስነግዳል። ትርፉን አጽባሃል የሚባል የመረጃው መምሪያ የክልሎች ማስተባበሪያ ኃላፊ እሱ ጋር ይካፈላል። አጽባህ ከሚባለው ጋር ይካፈላል። አሁን እንዲያውም አጽባህ በ2007 ላይ መኪና ይዞ እየነዳ እያለ እዛው አዲስ አበባ ከተማ ወደ መገናኛ ወደ ሲኤምሲ አካባቢ አንድ ሌላ ግለሰብ መኪናው ተበላሽታበት የተበላሸች መኪናውን እየጠገነ እያለ ለምን መንገድ አለቀቅልኝ ብሎ በሽጉጥ ገለው ታስረዋል። እንግዲህ ተጋባቸው ተመልከት። እና አማራጭ ስለሌለ እንዲህ አይነት ነገር ትጠቀማለህ። በቃ ራስን መተማመን ሲጎልህ ማለት ነው። በተረፈ ግን በብሔራዊ ማንነት መገናኘትና መደራጀት ወይም ደግሞ መፋቀርና መግባባት በፍጹም አትችልም። በጣም አስቸጋሪ ነው። የተከበራችሁ አድማጮቻችን፣ ቃለ መጠይቁ ገና ቀጣይ ነው። ከአጭር የሙዚቃ ቆይታ በኋላ እንመለስበታለን።
አቶ አያሌው ህወሓት ሙሉ ለሙሉ መከላከያውን፣ የደህንነት መስሪያ ቤቱን፣ የሀገሪቱን ዋና ኢኮኖሚ ዋና ስልጣኖችን ተቆጣጥሮ እንግዲህ አቶ ኃይለማርያምን ጨምሮ ፊት ለፊት ለይስሙላ የሚያስቀምጣቸውን ማየት ይቻላልና በዚህ ሁኔታ አሁን እንደሚሉኝ ከዚህ በፊት የብሔር ፖለቲካ በማራመድ አሁን ደግሞ በአንድነት ስም ወደፊት ለመቀጠል ያስባል ብለውኛልና አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንዲህ አይነት ህዝባዊ እንቅስቃሴ እንዲህ አይነት የለውጥ ፍላጎት እያለ እንዲህ አይነት ጥገናዊ ለውጥ ወይም እንደው የይስሙላ የታይታ ነገር በማድረግ ወደፊት የሚራመዱበት እድል ይኖራል? ህዝቡ አልነቃም ወይ? ማስተዋል ይችላሉ። ምክንያቱም የወያኔን የፖለቲካ ሴራ የሚገነዘብ የምትለው የተወሰነ ነው። ከፊሉ ህዝብ ግን ችግሩ ስለበዛበት ስራ ስላጣ ወይም ደግሞ ኑሮ ወደ መስቀልቅል ውስጥ ስለገባበት ካልሆነ በስተቀር የወያኔን ሴራ አርሶ አደሩ ይገነዘበዋል ወይም ደግሞ ዝቅተኛ ህብረተሰብ ይገነዘበዋል በምትልበት ደረጃ ላይ አይደለችም ኢትዮጵያ። ሌላው ቀርቶ በውጭ የሚገኘው ኢትዮጵያዊ የተመሳሰለ አስተሳሰብ የለውም። ህወሓት ወይም ኢህአዴግ የሚባለው ጭንብል የአንድነት ተምሳሌት አድርጎ የሚያይ የህብረተሰብ ክፍል አለ። ሌላው ቀርቶ የተወሰኑ የፖለቲካ ድርጅቶች ተደራድረው በመግባት ስልጣንን ለማግኘት ያስልጣን ለጊዜው መሆኑን እንኳን ሳይገነዘቡ ለዚህ ቋምጠው የሚገኙ የህብረተሰብ ክፍሎች እንዳሉ ይታወቃል። በሌላ በኩል የዚህ መንግስት ወይም የዚህ ቡድን አስከፊነትን ባለመገንዘብ በእርግጥ የብሔር ብሔረሰቦችን መብት የሚያስከብር ጥሩ ተምሳሌት ጥሩ መንግስት እንደሆነ ተገንዝቦ በርካታ ምሁራን ወደ ኢትዮጵያ የገቡበት ተጨባጭ ሁኔታ እንደነበረ እናስታውሳለን። ጥሩ መሆኑ ቀርቶ አሳሪና ገዳይ መሆኑን ሲገነዘቡ ተመልሰው ተቃዋሚ የሆኑ ስለዚህ ይህን ያህል ምሁራንን ያሳሳተ ያልተማረውን የህብረተሰብ ክፍል ከፖለቲካው ጋር ምንም አይነት ቁርኝትና ትስስር የሌለውን የህብረተሰብ ክፍል አያሳልም ብሎ መገመት ያዳግታል። የኢትዮጵያ ህዝብ ደግሞ በአብዛኛው በተለይ ደግሞ አማራ የተባለው ህዝብ በአብዛኛው የሚፈልጉት አንድነት የሚባል ቃልን ነው። አንድነት ከመጣ በኋላ ችግሩን ብሶቱንም እንችለዋለን የሚል ከንቱ አስተሳሰብ አለ። አንድነቱ እስካልጠቀመ አንድነቱ በአንተ ህይወት ውስጥ ለውጥ ካላመጣ ብሔራዊ ነጻነት እስካልተረጋገጠ ድረስ ፋይዳ እንደሌለው መገንዘብ የሚቻለው ፖለቲካውን በግልጽ ማየት ስትችል ብቻ ነው። ስለዚህ ተስፋ ያደርጋሉ። አሁን ለምሳሌ ወደ አንድነት የመምጣቱ ዓላማ በውጭ ያሉ የተለያዩ አጀንዳ የነበራቸው የፖለቲካ ድርጅቶች እና የህብረተሰብ ክፍሎች ወደ አንድነት የመምጣታቸው ዝንባሌ እየታየ ሲሄድ ወያኔ እኔ መቅደም አለብኝ የሚል ፉክክር ላይ ነው ያለው። ለምሳሌ ኦነግ የነበረው ኦዴድ ተብሏል። ይህንን እኔ እንደ ካፓ ነው የማየው፣ እንደ ልብስ ቅየራ ነው የማየው እንጂ የአስተሳሰብ ለውጥ እነዚህ በአካልም ሆነ በመንፈስ ከሞቱ ግለሰቦች ለውጥ ይመጣል የሚል የለኝም። ግን ዞሮ ዞሮ ህብረተሰቡ ዘንድ በኦሮሞውና በአማራው ያለው ትስስር ወደ አንድነት እየመጣ ነው ያለው። በደቡቡና በኦሮሞው በደቡቡና በአማራው መካከል ያለው ልዩነት ወደ ትስስር እየመጣ ነው ያለው። ፖለቲካ ድርጅቶች ከሰሩት በላይ ህብረተሰቡ ለአንድነት እየሰራ ያለው ነገር ከፍተኛ ነው። ስለዚህ የህብረተሰቡ ወደ አንድነት መምጣት ማስፈራቱ የጎንደሬዎች ያምፁ የኦሮሞ ደም ደሜ ነው ማለታቸው እና የኦሮሞ ልጆች ደግሞ ወደ ባህር ዳር ወደ አሁንም ወደ ጎንደር እንደዚህ የሚደረገው ጉዞ እየሰፋ መሄድ ያው ህወሓት ትእዛዝ መሆኑን ብንገነዘብም እነዚህ እየሰፉ መሄድ የህብረተሰቡ አንድነትን የመፈለግ ዝንባሌ እየጎላ መምጣት ለህወሓት ትልቅ ራስ ምታት ሆኗል። በሌላ በኩል ህወሓት ራሱ መግዛት የማይችልበት ነባራዊ ሁኔታ ላይ ነው ያለው። ኢኮኖሚው ወድቋል። ዓለም አቀፍ ተቀባይነቱን እያጣ ነው ያለው። የህብረተሰብ ተደማጭነት እና ተቀባይነትን ሁሉ አጥቷል። ራሱ የህወሓት መሪዎች በአካልና በመንፈስ ሞተዋል፣ የደቀቁ ናቸው። አሁን ምንም መፍጠር የሚችሉ አይደሉም። በነበራቸው ካባ ተኮፍሰው የሚኖሩ ግዑዛን ናቸው ማለት ትችላለን። በነበረው 10 ዓመት 15 ዓመት በፊት በነበረው አገዛዝ ዘይቤ በመከላከያው ማስፈራሪያና በደህንነቱ ስለላ ካልሆነ በስተቀር አሁን ህወሓት መምራት የሚችልበት ቁመና ላይ አይደለም ያለው። በራሱ የሞተና የወደቀ ነው። ለምሳሌ ባለፈው ጊዜ በቦሌ መውጣቱ ቀርቶ በርካታ ገንዘብ በእርግጥ ለብዙ ጊዜ ነው ሲወጣ የቆየው ገንዘብ በሶማሊያ በኩል በጅቡቲ በኩል 1.6 ቢሊዮን ዶላር ጥቅምት 8 ቶጎ ጫሌ አካባቢ የተያዘው የአንድ ትግሬ ጀነራል ገንዘብ ነው። ተመልካች እዛ ድረስ እንዲደርስ ተልእኮ ተሰጥቶት አብሮ ሲያደርስ የነበረ የጉምሩክ ፖሊስ መኮንን የሆነ ነው የራሳቸው ሰው። በኋላ በጥቅም ግጭት ነው እንዲያዝም ምክንያት የሆነው። ይሄ ማለት ውስጡ እየነቀዘ እየሞተ እየደቀቀ ያለ መንግስት በመሆኑ ምክንያት እየፈረጠጡ ናቸው፣ እየወጡ ናቸው። ሁሉም ቤተሰቦቻቸውን አስወጥተዋል። አሁን ከነ ቤተሰቡ በሙሉ አዲስ አበባ የሚቀመጥ ባለስልጣን የለም።
ሁሉም ቤተሰቡ አሜሪካ ነው ያለው፣ ከፊሉ ደግሞ አውሮፓና እስያ ናቸው ያሉት እና ዱባይ ቤት እየተሰራ እየተጓዘ ነው ያለው አብዛኛው ባለስልጣን፣ አብዛኛው የትግራይ ባለሀብት። ስለዚህ ይሄ ባለበት አንድነት ብለው ማጭበርበራቸው አይቀሬ ነው። ማጭበርበሩ ለኔ ያልጠቀመኝም ብሎ አመፁን ማስቀጠል ግን የህዝቡ ደግሞ መብትና ግዴታ ነው። ስለዚህ ማድረጋቸው አይቀሬ ነው። ይህንን በማድረጋቸው ደግሞ ህብረተሰቡ ማታለል ለተወሰነ ጊዜ ማታለል ብቻ ሳይሆን የፖለቲካ ድርጅቶችንም እንዲያውም ያታልሏቸዋል የሚል አስተሳሰብ አለኝ። ምክንያቱም እስከ ህወሓት መውደቅ ድረስ እስካልተዋጋና ስትራቴጂውን እስካልቀረጸ የማንኛውም የፖለቲካ ድርጅት ምንም ፋይዳ ያለው ለውጥ ይመጣል ብሎ ማመን በጣም ያስቸግራል። ስለዚህ የተወሰነ ጊዜ መቀጠል ይችላሉ። የተወሰነ ጊዜ ይሄ ሊያስቀጥላችሁ ካልቻለ መፈንቅለ መንግስት በውስጣቸው ሊከሰት እንደሚችልም ማሰብ ያስፈልጋል። በተደጋጋሚ ብዬዋለሁ። ይህንን አሁን በቅርብ ጊዜ የተለያዩ ተቋማትንም እስከ ማስጠበቅ ተደርሰዋል። የሚዲያ አውታሮችን፣ ባንኮች፣ ግን ፋይናንሻል የሆኑ ተቋማትን እና ሌሎች የሚባሉ ነገሮችም እየመጡ ናቸው። ይሄ በተለያየ ጊዜ ሲታሰብ የነበረ ነው። ይሄ እሳቤ ተግባራዊ እንዳይሆን ከመስጋት አንጻር ያለው ቡድን ይህንን ጥገናዊ ለውጥ ሊያደርግ ይችላል። አለበለዚያ ደግሞ መፈንቅለ መንግስትን ማድረግ ይቻል ይሆናል። ያም ሆነ ይህ ግን የህብረተሰቡ አንድነት ወደ ተጠናከረ ሁኔታ እየመጣ ያለበት ነገር ስለሆነ ተስፋ ሰጪ ነው ብሎ መገመት ይቻላል። የተከበራችሁ አድማጮቻችን የአማራ ክልል የደህንነት ቢሮ ኃላፊነትን ጨምሮ በተለያዩ እርከኖች ከ20 ዓመት በላይ በኃላፊነት ያገለገሉት አቶ አያሌው መንገሻ በቅርቡ የኦሮሚያ ክልል ባለስልጣናትና አባገዳዮችን ጨምሮ ከ250 በላይ ሰዎች በአማራ ክልል ያደረጉትን ጉዞ ዓላማና አንድምታ እንደዚሁም ከዚሁ ጋር ተያያዥነት ባላቸው ወቅታዊ የሀገሪቱ ሁኔታ ዙሪያ ከመገናኛ ብዙሃን ጋር ያደረጉትን ቃለ መጠይቅ ክፍል 3 ነበረ ስትከታተሉት የቆያችሁት። ክፍል 4 በነገው ዕለት ስርጭታችን ይቀጥላል። እንግዲያውስ የዛሬው ዝግጅታችን ይህን ይመስል ነበር። ሰላም ጤና ይስጥልኝ። ህዝቡማ ይወያያል፣ ይናገራል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ስልጣን እስክትወጡ ሸብረብ ብላችሁ የማታረጉትን ብዙ ለፍልፋችሁ ሰላም፣ ዲሞክራሲ፣ እድገት፣ ብልጽግና እንደ ልብህ ክፈስ ተደሰት ተዝናና ብላችሁ አውጃችሁ ህዝብ አሳስታችሁ ስንቱን የዋ ምስኪን ከርሸን ሊያስገባችሁ ህዝቡ ምን ይላል? ህዝቡማ የውሸት ተስፋ ሰልችቶታል። ህዝቡ ምን ይላል? ህዝቡማ ተባብሮ አንድ ሆኗል። ህዝቡ ምን ይላል? ህዝቡማ እድገት፣ ሰላም ይፈልጋል። ዲሞክራሲ ሰፍኗል፣ ምረጥ መሪህን። ከእንግዲህ አብቅቷል እስር መጨቆን ተብሎ ሲለፈፍ ሁሉን ድምፁን ሰጠ። ከጭቆና ቀንበር መስሎት ያመለጠ ሆኖም መልሱ ሆነ እስርና ሞት። አየ ዲሞክራሲ፣ አየ ነጻነትን ህዝቡ ምን ይላል? ህዝቡማ መረጠቆ ዳድሷል። ህዝቡ ምን ይላል? ህዝቡማ አምርሯል፣ ተነሳሷል። ህዝቡ ምን ይላል? ህዝቡማ ድምፁን ሰጥቶ አረጋግጧል። ጭቆና በቅቶኛል፣ መታፈኔ ይቅር፣ መሰደድ፣ መገረፍ፣ መገደል፣ መታሰር ጊዜው ያለፈበት ኋላቀር አመራር ይነቀል ሀገሬ አለ ስጋት ልኑር ብሎ ድምፁን ሰጥቶ የግሉን ተወጥቷል። መብቱን ጠብቁለት፣ ጨዋታው አብቅቷል። ህዝቡ ምን ይላል? ህዝቡማ አሸበረኝ እንዲህ ብሏል። ህዝቡ
ምን ይላል ህዝቡ? እንግዲያውስ ተከብራችሁ አድማጮቻችን ጠቅላላ የማለዳ ስርጭታችንን በዚህ ፈጽመናል። ምሽት 1 ሰዓት ተኩል በሚጀምረው ፕሮግራማችን ዳግም እንገናኛለን። መልካም የሥራ ቀን። በደህና ዋሉ። ድል ለሰፊው ህዝብ።